ለመጀመሪያ ጊዜ ጽሑፍ መጠቀም የተጀመረው በእሳቸው ዘመን ነበረ። የአዋቂ የብልህ ሰው ደረጃው ከፍ ባለ ቁጥር በዛው ልክ መተናነሱ ራሱን ዝቅ ማድረጉን ይጨምራል። አዋቂ ማለት የሌሎችን ነውር የማይመለከት፣ ነውራቸውን የማይዘረዝር፣ ሀብቱ ስለጨመረ የማይኮፍስና ባህሪው የማይበላሽ ሰው ነው። ኢድሪስና ኢሳ ሁልጊዜ በሚጨምረው ዙሁዳቸውና አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬ የሰይዱና ኢድሪስን አለይሂ ሰላም ታሪክ ይዘንላችሁ መጥተናል። ኢንሻአላህ ለዚህ ተከታታይ 25 ቀናት የ25ቱንም ነብያት ታሪኮችን የምናሰማችሁ ይሆናል። አብራችሁን ቆዩ። ይህ ኑር ቲዩብ ነው። ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ አዳዲስ ስራዎችን ይቀርቡላችሁ ደግሞ የኖቲፊኬሽን ምልክቱን በመጫን ቪዲዮውን እንድትጀምሩት በአላህ ስም እንጠይቃለን። ሰይዱና ኢድሪስ አለይሂ ሰላም። ነብዩላህ ኢድሪስ አለይሂ ሰላም ባቢሎን አካባቢ እንደተወለዱ ይነገራል። ባቢሎን ሜሶፖታሚያ አካባቢ በደጅላና ፍራት ወንዝ መካከል የምትገኝ ጥንታዊ መንደር ነበር። ሰይዱና ኢድሪስ የአባታችን አደም አለይሂ ሰላም የስድስተኛ ትውልድ ልጃቸው ነበሩ። የዘር ሐረጋቸው በሺስ አለይሂ ሰላም በኩል ይመዘዛል። በተከበረው ቁርአን ውስጥ በሶስት አንቀጾች ስለሳቸው ተወስቷል። ኢድሪስ አለይሂ ሰላም ነብይ ከመሆናቸው በፊት ከጥቂት ደጋግ ሰዎች ጋር በመሆን አላህን ለማምለክ ተነሱ። በእጅ ሙያ ይተዳደሩ ነበረ። የቃቢል ዘር ከሆነ ማህበረሰብ መካከል ነበር የሚኖሩት። ይህ ማህበረሰብ ሺስ አለይሂ ሰላም ካመላከተው መንገድ ያፈነገጠ ዱንያንም አኺራውንም ያበላሸ ስብስብ ነበር። አላህን ብቻ ለማምለክ እንደታዘዙ ዘነጉ። ኃጢአት ተራና የተለመደ ነገር እስኪሆን ድረስ በደላቸውን ቀጠሉ። አላህ ሱብሓነሁ ወተዓላ ኢድሪስን ነብይ አድርጎ ላካቸው። እነዚህን ከሐቁ መንገድ ያፈነገጡ ሰዎች ወደ ቀና ጎዳና ይመሯቸው ዘንድ ተላኩላቸው። አላህም ሱብሓነሁ ወተዓላ በ30 ገጾች ላይ መመሪያዎችን አወረደላቸው። ትእዛዛቱንና ክልከላውን አብራራላቸው። ኢድሪስ አለይሂ ሰላምም መልእክታቸውን አደረሱ። 100 ሺህ አካባቢ ሰዎች በነብይነታቸው አምነው እንደተከተሏቸው ተነግሯል። መላእክቶች በቡድን እየሆኑ ሊጎበኟቸውና ሊያውጓቸው ይመጡ ነበር። ሰይዱና ኢድሪስ አለይሂ ሰላም ህዝባቸውን ለመምራት ከተናገሯቸው ጥበባዊ አባባሎችና ምክሮች ውስጥ የሚከተሉት ይጠቀሳሉ። የአዋቂ የብልህ ሰው ደረጃው ከፍ ባለ ቁጥር በዛው ልክ መተናነሱ ራሱን ዝቅ ማድረጉን ይጨምራል። አዋቂ ማለት የሌሎችን ነውር የማይመለከት፣ ነውራቸውን የማይዘረዝር፣ ሀብቱ ስለጨመረ የማይኮፍስና ባህሪው የማይበላሽ ሰው ነው። ነፍሱን የማያጸዳ አእምሮ የለውም። የአኺራ ፍቅርና የዱንያ ፍቅር በፍጹም አንድ ቦታ ላይ አይገኙም። እንዲሁም ደግሞ አላህን ስትማጸን በሙሉ ልብህ ተማጸን ይሉ ነበረ። ኢድሪስ አለይሂ ሰላም ምድራዊ ህይወታቸውን ሲጠናቀቅ አላህ ሱብሓነሁ ወተዓላ ወደ ሰማይ ወሰዳቸው። በተከበረው ቁርአን ምዕራፍ መርየም አንቀጽ 57 ላይ ይህን ክስተት ተጠቅሷል። ወደ ከፍተኛ ስፍራም አነሳ ነው። አንቀጹ የተጠቀሰው ቦታ ለአላህ የሚቀርቡበት ከፍተኛ ደረጃ ወይም ጀነት ነው ተብሏል። ከዚህ ጋር በተያያዘ የተዘገቡ ሐዲስን በመመርኮዝ አራተኛው ሰማይ ነው ተብሏል። የሐዲስም ነብዩ ሰለላሁ ዐለይሂ ወሰለም በሰማይ ባረጉ ጊዜ የተፈጸሙ ክስተቶች የተዘረዘሩበት ነው። አራተኛው ሰማይ ላይ ደረስን። ማን ነው ተባለ። ጅብሪል ነኝ አለ። አብሮ የመጣውስ ተባለ። ሙሐመድ ሲል መለሰ። እንኳን ደህና መጣ፣ በመምጣቱ ተደስተናል ተባለ። ወደ ኢድሪስ ተመጣ፣ ሰላምታም አልኩት። ወንድሜና የነብይነት ባልደረባዬ በመምጣትህ ደስ ብሎኛል አለኝ። ቡኻሪ በዲኡል ኸልቅ 6፣ ሙስሊም ኢማን ከ259 እስከ 264 ላይ ሰፍሮ ይገኛል። በሱረቱል መርየም አንቀጽ 56 ላይ በመጽሐፉ ኢድሪስንም አውሳ እርሱ እውነተኛ ነብይ ነበርና ይላል። ጀላሉዲን አሩሚ የሰይዱና ኢድሪስና የሰይዱና ኢሳም መመሳሰል በሚከተለው መልኩ ይገልጹልን። ኢድሪስና ኢሳ ሁልጊዜ በሚጨምረው ዙሁዳቸውና ጥረታቸው ምክንያት እንደ መላእክት ሰዎች ሆኑ። በአብዛኛው ስብዕናቸው መላእክትነት ተጠግቷልና ልክ እንደ መላእክት ወደ ሰማይ ተነሱ። በዚህ ገለጻቸው ማለት የፈለጉት ሰይዱና ኢድሪስና ኢሳ አለይሂ ሰላም በዙሁድና በማይቋረጥ ጥረታቸው ከስጋ ትስስራቸው ተላቀቁ። ወደ ሰማይ ለማድረግም በቁ። ብንሆን ነፍስን በማጥራት ቀልብን በማጽዳት ከብቸኛው የምጥቀት ጎዳና ላይ መድረስ እንደምንቻል ይጠቁመናል። ነብያት በመንፈሳዊ ህይወታቸው የከፍታ ጫፍ ላይ እንደሆኑት ሁሉ በቁሳዊ መሪነትም በመሪነት እንደሚኖሩ ረጅሙ የሰው ልጅ ታሪክ ይመሰክራል። ሰይዱና አደም በግብርና ሙያ የተካኑ ነበሩ። ሰይዱና ኢድሪስ በበኩላቸው የበቁ ባለ እጅ ነበሩ። በዘመናቸው ሰይዱና ኢድሪስ ባደረጉት ጥረት ጽሕፈት ማደግ ቻለ።
የሰው ልጅ በምድር ላይ መኖር ከጀመረ ጊዜ ጀምሮ ለመጀመሪያ ጊዜ ጽሁፍ መጠቀም የተጀመረው በእሳቸው ዘመን ነበረ። ከዚህም በተጨማሪ እንድሪስ ዛሬ የምንጠቀመውን የፊዚክስና የኬሚስትሪ ሳይንስ መሰረታዊ መረጃዎችን በማካበት ለሰው ልጅ መንገዱን አሳይተዋል። መጽሐፍ የወረደላቸው ነብይ ነበሩ። ታማኝነታቸውን፣ እውነተኝነታቸውንና ታላቅነታቸውን ቁርአን መስክሮላቸዋል። ከፍ ወዳለ ደረጃ ተወስደዋል። በትእዛዛቸው ከሳቸው በኋላ ለሚመጣው ትውልድ ሁሉ ምሳሌ ተደረጉ። ደግ የአላህ ባሪያ ነበሩና የአላህ እዝነት ተገባቸው። አላህም እኛም ባዳመጥነው የአላህ እዝነት የሚገባን አላህ ያደርገው።